እንግዲህ ስሜ አቀፍ አየለ ይባላል። ከዚህ በፊት በምጽፋቸው ጽሁፎች በተለይ ትኩረትን ይሻሉ የምላቸውን ጉዳዮች የልማት ጥያቄ፣ የመልካም አስተዳደር ችግሮች ላይ ቤተክርስቲያናዊ የሆኑ ጉዳዮች ላይ የምጽፋቸው ጽሁፎች እንዳሉ እንደምታውቁ አስባለሁ። እስካሁን ድረስ ያልገለጽኩላችሁ ነገር ቢኖር የፖለቲካ አቋሜን ነው። የትኛውን ፓርቲ እንደምደግፍ እስካሁን ግልጽ አድርጌ አልተናገርኩላችሁም። ያንን ምስጢር አድርጌ ለመያዝ ነው የፈለኩት። ግን ከአንዳንድ ጽሁፎች የተነሳ ፖስት ከማደርጋቸው ነገሮች የተነሳ ይሄ ነው ብላችሁ ልትገምቱ ትችላላችሁ። ዛሬ ግልጹን ልነግራችሁ ስለሚፈልግ የሚከተለውን መግለጫ ከሰማችሁ በኋላ የትኛውን ፓርቲ እንደምደግፍ ታውቃላችሁ ብዬ አስባለሁ። ውድ ወንድሞቼ፣ እህቶቼ፣ ጓደኞችና የተከበራችሁ የማለ ህዝቦች፣ ዛሬ የምናገረው በቁጣ በጥላቻ ወይም በመከፋፈል መንፈስ አይደለም። ነገር ግን በቅንነት በተስፋና ለህዝባችን ወደፊትና መጻኢ ተስፋ በጥልቅ ቁጭት ነው። እንደ ክርስቲያንና ታማኝ የጌታ አገልጋይ ለፍትህ፣ ለእውነት፣ ለሰላም፣ ለሰብአዊ ክብርና ለእኩልነት መቆም ህገ መንግስታዊ ግዴታ ብቻ ሳይሆን መንፈሳዊና ሞራላዊ ኃላፊነት ጭምር መሆኑን አምናለሁ። መጽሐፍ ቅዱስም ቢሆን እውነተኛ እምነትን፣ ትክክለኛ የሆነውን እንድንደግፍ፣ እውነትን በጥበብና በትህትና እንድንናገር እና ለፍትህ እና ለተስፋ ከሚቆሙ ሰዎች ጎን እንድንቆም ያስተምረናል። በ2013 ዓ.ም በተደረገው 6ኛ ዙር አገራዊ ምርጫ እኔና ብዙ የማለ ህዝብ የብልጽግና ፓርቲን በታላቅ ተስፋ ደግፈን እንደነበር ይታወቃል። ድጋፋችን ለልማት፣ ለአንድነት፣ ለእኩል ውክልና፣ ለሰላምና ለህዝባችን የተሻለ ወደፊትን ያመጣል በሚል ተስፋ ነበር። በዚህም በሌሎች ወረዳዎች፣ ዞኖች እና ክልሎች ያሉ ወገኖች አዎንታዊ ለውጥና እድገት አይተው ሊሆኑ ይችላሉ። ይህንን አልክድም። ነገር ግን ስለ ማለ ሳውራ እኔ በግሌ ያየሁትንና የተሰማኝን በቅንነት መናገር አለብኝ። ላለፉት 5 ዓመታት ለብዙዎቻችን ጉዞ በጣም ከባድና ተስፋ መቁረጥ የበዛበት ሆኖብናል። እንሰማ ይሆናል ብለን ተስፋ አድርገን ነበር። ነገር ግን እስካሁን ብዙ ሰዎች ድምፃቸው እንዳልተሰማ ይሰማቸዋል። ጠንካራ ልማት እንዲኖር ተስፋ አድርገን ነበር። ነገር ግን ብዙ መሰረታዊ ፍላጎቶቻችን እስካሁን አልተሟሉም። ማንነታችን፣ ባህላችን፣ እኩልነታችንና የማህበረሰባችን እሴቶች በበለጠ እንዲከበሩ ተስፋ አድርገን ነበር። ይህም አልታየም። መሪዎች ከምርጫ ውጪ ህዝቡን እየሰሙ ከዜጎች ጋር በግልጽ የተወያዩ እንዲሰሩ ተስፋ አድርገን ነበር። ይህም አልሆነም። ነገር ግን ብዙ ጊዜ ህዝባችን የሚታሰበው ምርጫ ሲቀርብ ብቻ እንደሆነ ይሰማቸዋል። ህዝቡ በብዛት የሚያስተጋቡት ተወካዮቻችን እስካሁን ድረስ አላወያዩንም። ምርጫ ሲደርስ ብቻ ህዝቦቻችንን ያሰባስባሉ። ሌላ ፓርቲ አትደግፍ፣ እኛን ብቻ ደግፍ ይላሉ። ነገር ግን ዲሞክራሲ የአንድ ፓርቲ ብቻ አይደለም። ስልጣን የአንድ ቡድን ብቻ አይደለም። ህዝቡም የፖለቲከኞች ንብረት አይደለም። እንደ ማለ ህዝብ ማን እንደሚወክለን፣ የትኛው ፓርቲ በፍትህ፣ በእኩልነት፣ በተጠያቂነት እና በልማት በተሻለ ሁኔታ ሊመራን እንደሚችል የመምረጥ ህገ መንግስታዊ መብት አለን። ሌላ የፖለቲካ አማራጭ መምረጥ ክህደት አይደለም። ተጠያቂነትን መጠየቅ አመፅ አይደለም። ልማትን መፈለግ መከፋፈል አይደለም። ፍትህን መሻት ልዩነትን መስበክ አይደለም። እኩልነትን መጠየቅ ንቀት አይደለም። ይህ አሁንም የተሻለ ወደፊት እንደሚቻል የሚያምኑ ዜጎች ድምፅ ነው። ዛሬ ከጥልቅ ሐሳብ፣ ጸሎት፣ ምልከታና እምነት በኋላ ሁሉም ህዝቦች፣ ባህሎች፣ ማህበረሰቦችና ዜጎች በእኩል ሲከበሩና ሲሰሙ ኢትዮጵያ የበለጠ ትጠናክራለች ብዬ ስለማምን ከዛሬ ጀምሮ የነፃነትና የእኩልነት ፓርቲን በይፋ ደግፋለሁ። እኔ ማልመው ማለ ወጣቶች እድል አላቸው፣ ድምፃቸው የሚሰማበት፣ ስራ እድል የሚያገኙበትና እድላቸውን በነፃነት የሚወስኑበት፣ ማህበረሰቦች ልማት ያላቸው መሰረታዊ ፍላጎቶቻቸው የሚሟላበት፣ ዜጎች ከምርጫ ውጭም የሚሰሙበት፣ የሚመካከሩበትና በነፃነት የሚወያዩበት፣ ባህልና ማንነት የሚከበሩበት፣ ቋንቋውና ባህሉ የሚያድግበት፣ ቤተክርስቲያንና ሃይማኖታዊ ተቋማት የሚከበሩና ነፃ የሆኑበት፣ ከፖለቲካ ጣልቃ ገብነት ውጭ ሰው በነፃነት የፈለገውን ሃይማኖት የሚከተልበት፣ ፍትህና እኩልነት በእውነት የሚተገበሩበት፣ አመራር በትህትናና በተጠያቂነት ህዝቡን የሚያገለግልበትን ነው። ይህ የግጭት ጥሪ ሳይሆን ይህ የንቃተ ህሊና ጥሪ ነው። የጥላቻ ጥሪ ሳይሆን የሰላማዊ የዲሞክራሲያዊ ተሳትፎ፣ የክብር፣ የእውነትና የተስፋ ጥሪ ነው። ፖለቲካ ህዝብን የሚያገለግልበትን እንጂ ህዝብ ለፖለቲካ ብቻ የሚኖርበትን ያልሆነ ወደፊትን በጋራ እንገንባ። እግዚአብሔር ኢትዮጵያን በጥበብ፣ በሰላም፣ በፍትህ እና በአንድነት ይምራት። እግዚአብሔር የማለን ህዝብ ይባርክ። አመሰግናለሁ።